ሰላም ጤና ይስጥልኝ። በአሜሪካና በዓለም ዙሪያ የምትገኙ ኢትዮጵያውያን የዛሬው ልዩ ዜና እረፍታችን በቅርቡ በአሜሪካ መንግስት በኢትዮጵያውያን ላይ ስላስተላለፈው አዲስና አስደንጋጭ ውሳኔ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። በተለይም በዶናልድ ትራምፕ አስተዳደር የተወሰዱ ያሉ ጥብቅ ኢሚግሬሽን እርምጃዎች በሀገሪቱ የሚኖሩ በሺዎች የሚቆጠሩ ወገኖቻችን ስጋት ላይ ጥሏቸው መሆኑን ያስከተለውን ዜና አቀርብላችኋለሁ። ዜና 1 የቲፒኤስ ማቋረጥ የ60 ቀናት ማስጠንቀቂያ። አቅራቢ የመጀመሪያውና ዋናው ዜጎቻችን የሚያተኩረው በጊዜው የለጋሽነት ጥበቃ ወይም የቲፒኤስ ላይ ነው። የዶናልድ ትራምፕ አስተዳደር በኢትዮጵያ ላይ ተጥሎ የነበረው የቲፒኤስ ጥበቃ እንዲያበቃ መወሰኑን በይፋ አስታውቋል። ዝርዝር ማብራሪያ። ይህ ውሳኔ የመጣው በኢትዮጵያ ያለው የሰላምና የጸጥታ ሁኔታ ተሻሽሏል በሚል ምክንያት ነውም ተብሏል። ይሁንና ውሳኔው በተግባር የሚሆንበት ጊዜ በፈረንጆቹ ፌብሩዋሪ 2026 እንደሆነም ተገልጿል። ይህም ማለት በቲፒኤስ የስራ ፈቃድና የቆይታ ፈቃድ አግኝተው ለቆዩ ኢትዮጵያውያን ትልቅ መርዶ መሆኑም ተገልጿል። የመውጫ ጊዜ መንግስት ባወጣው መመሪያ መሰረት ጥበቃው ካበቃ በኋላ ባሉት 60 ቀናት ውስጥ ስደተኞች በገዛ ፈቃዳቸው ሀገሪቱን ለቀው እንዲወጡ ይጠበቃልም ተብሏል። ካልሆነ ግን በግዳቸው ወደ ሀገራቸው የመመለስ ዲፖርቴሽን እርምጃ የሚወሰድባቸው በጥብቅ አሳስቧልም ተብሏል። ይህ ውሳኔ ቤተሰባቸውን የመሰረቱ ንብረት ያፈሩና ልጆቻቸውን ይዘው የተወለዱ ወገኖቻቸውን ትልቅ ቀውስ ውስጥ ከቷቸዋልም ተብሏል። ዜና 2 በትራምፕ የሚመራው አዲሱ የኢሚግሬሽን ፖሊስ አቅራቢያ። ወደ ሁለተኛው ዜናችን ስንሸጋገር የትራምፕ አስተዳደር ከቲፒኤስ ውጭ ባሉት ሌሎች የኢሚግሬሽን ዘርፎች ላይ አዳዲስ ህጎችን እያወጣ መሆኑም ተገልጿል። የድንበር ቁጥጥርና አስራት አዲሱ አስተዳደር ማስ ፕሮዳክሽን ወይም ማስ ፕሮቴክሽን ወይም የጅምላ ስደት የተሰኘው እቅድ ተግባራዊ ለማድረግ በዝግጅት ላይ ነውም ተብሏል። ይህም በህገወጥ መንገድ የገቡትን ብቻ ሳይሆን የቆይታ ፈቃዳቸውን ያለፈባቸው ሁሉ የሚያካትት ነውም ተብሏል። የቪዛ ገደቦች በተጨማሪም የቤተሰብ ጥምረት ፋሚሊ ፖቲሽን ሂደቶች ላይ አዲስ ገደቦች ሊጣሉ እንደሚችሉ እየተነገረ ነውም ተብሏል። ምንም እንኳን አንዳንድ ሂደቶች ፈጣን ናቸው ቢባልም በአዲሱ ፖሊስ መሰረት ግን የጸጥታ ምርመራዎች ባክግራውንድ ቼክስ እጅግ ጥበቃ እንዲኖር ትዕዛዝ መሰጠቱም ተነግሯል። የባለሙያዎች ምክርና የኮሚኒቲው ምላሽ አቅራቢ። ይህ እንዲህ እንዳለ የህግ ባለሙያዎችና የሰብአዊ መብት ተሟጋች በኢትዮጵያ ላይ የተላለፈው ውሳኔ እንዲታይ ግፊት እያደረጉ ይገኛሉ። ምንም መደረግ አለበት። ይህ ህግ አማካሪዎች እንደሚሉት የቲፒኤስ ስራ ያላቸው ወገኖች ጊዜው ከማለቁ በፊት ሌሎችም አማራጭ የቪዛ አይነቶችን ለምሳሌ በስራ ወይም በሌላ ህጋዊ መንገድ መቀየር የሚቻልበትን መንገድ ከጠበቆቻቸው እንድታማክሩም ይጠበቃል ሲሉም ገልጸዋል። የኮሚኒቲው ስጋት በዋሽንግተን ዲሲና በሌሎች ትላልቅ ከተሞች የሚኖሩ ኢትዮጵያውያን ወደ ሀገራቸው ብንመልስ አሁንም ሙሉ ሰላም የለም በሚል ተቃውሟቸውን አቤቱታቸውን ለሚመለከታቸው አካላት እያቀረቡም ይገኛሉ። ማጠቃለያ ኦርቲክ አቅራቢ። የተከበራችሁ የተመልካቾቻችን በአሜሪካ የሚኖሩ ወገኖቻችን ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷልም ተብሏል። እኛም አዳዲስ መረጃዎችን ሲመጡ ወዲያውኑ የምናደርሳችሁ ይሆናል። ለዛሬ ያዘጋጅንላችሁ ዜና በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ለተጨማሪ መረጃ ሰብስክራይብ በማድረግ ቤተሰብ ይሁኑ።